የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። ሌላው ማለት ነው ይኸውላችሁ አንድ ማወቅ ያለባችሁ ነገር የእግር ኳስ ማለት ነው ሀሁ እኛ እናስተምርም። የእግር ኳስ ሀሁ ማለት ነው እናስተምርም። ፋውል አይደለም ላላችሁ እንኳን አልሆነም። እሺ ደግ ያልሆነ በቃ ጨጓራ ላይ ረማመድልሃለሁ። ይሄ ገና መጀመሪያው ነው። ሄደ ኳስ የምትመለከት ሰው እኮ ይሄንን መታ አትጨቃጨቀኝም። ሰምቷል አይደለም? እንዴት ነው ይሄንን ኳስ ፋውል አይደለም ብለህ የምታወራው አንተ? ስንት አመት ኳስ አየሁ ትለን አይደል እንዴ? በጣም ነው የሚያሳፍረው። ከእናንተ አይጠበቅም። ግን ጨጓራችሁ ስለተላጠና በዛ ሰዓት ጎሉ ስለተቆጠረ እንዴት ደስ እንዳለኝ ማንዬ ኡፍ አንጀቴ ነው ቅቤ ጠጣ። ዝም የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ አቢ ይሄ ክቡር አይናችን የተፈጠረው እኮ እንድናይበት ነው። አቢ አረ በአግባቡ እንጠቀምበት። አረ ተው ሀቢቢ ተው። የሆነ የሚሸት ነገር አለ ገባኛል፣ እረዳሃለሁ ግን ቢሆንም ግን አንዳንዴ ከሪያሊቲ ላይክ ያፈነገጠ ነገር ነው። ወላሂ ይሄ እንኳን በጣም ማሳመድ ደስ የሚለው ልክ ማታ ላይ የሆነን ቪዲዮ ስሜታይም ስለሆንኩኝ ተረገጥ ነበር። አሁን ግን እስኪ እንደው ተረጋግተን እንየውና ይሄ ምንም ግልጽ ነው። ላይክ የሚያስኬድ ነገር ሊኖር ይችላል። ላይክ ኮንሲስተንት አይደሉም ፕሪሚየር ሊግ ዳኞቹ ማለት ነው። የቱም ቦታ ኮንሲስተንት አይደሉም። እንደዚህ አይነት ኳስ ከዚህ በፊት ተሰጥቶ ላይሆን ይችላል ምናምን አለም የምናውቀው ማለት ነው። ግን አሁን አንተ ምቀኝነት መሰለብህ ሀቢቢ፣ ምቀኝነትም ነው። ግን ደግሞ የዩናይትድ ደጋፊ ስፔሻሊ ሻሼ ደጋፊ ሆነ ዳኛን ለመንቀፍ አይቻልም። ማን ሃዋርድ ዌቭ እኔ ስለ ቢገስት ሮበሪ በፉትቦል ሂስትሪ ማለት ነው ሰርች ማድረግ ልታይ ትችላለህ። ዩናይትድ ይኖርበታል። እኔ አንድ ኤግዛምፕል ለምሳሌ የኢንቪንዚብል አርሰናል ጋር ኢንቪንዚብል ኔክስት ይር የአርሰናል ኢንቪንዚብል ሲቋጭ ከዩናይትድ ጋር የነበረው ጨዋታ ብቻ በቂ ነው ሀቢቢ። ስለ ዳኝነት ዝርፊያ ስለ ምናምን ዝርፊያ የምናነሳ ከሆነ የዩናይትድ ደጋፊ ሆነን ባናወራ ባይ ነኝ። ስለ ከባድ ነው። እና ደግሞ ይሄ አሁን ማለት ነው ፉትቦል ባይዞ ቫር ከመጣ በኋላ የመጀመሪያ ትክክለኛ ለክለባችን ትክክለኛ ውሳኔ ሲወስኑ ብዙ ተበድለናል። ያለፉት 3 ዓመታት ምናምን በጣም ብዙ ተበድለናል። ይሄን ደግሞ የምታውቀው ነው። ዲስ ይር ለራሱ ብዙ ነገሮች አሉ ክለባችን ላይ ማለት ነውና ቢሆንም እኔ ሀሳብህን እደግፈዋለሁ። ይሄ ኳስ ፋውል ነው ሀቢቢ፣ ድብን ያለ ፋውል ነው። ምን ታመጣለህ? 3 ነጥቡን አስቀንሱት። አልሐምዱሊላህ እናንተ እንዲህ ስትሆኑ ከማየት በላይ ወላሂ ምንም የሚያዝናና ነገር የለም። ማለት ድብን ያለ ፋውል ነው። ዳኛው ወንጀለኛ ነው። እንደው ምን አነጋግር ይላል። አንተ ሁሉ ለምን አስረዳለሁ? ስትቃጠሉ እንደማየት የሚያስደስት ነገር የለም። ብቻ መልካም የቃጠሎ ታይም ሳምንታቶች፣ ወራቶች፣ አመታቶች። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ። አብዬ ከፋህ እንዴ? እንዲች ብሎ እንዳይከፋህ በረኛው ምን ላይ ይረፍ? ቦሌ ኤርፖርት ይረፍ። እንዴት ነው ማለት ነው። እኛ ከሁለት ዓመት በፊት ማለት ነው የምንጠቀመው ታክቲክ፣ ስለ ታክቲኩ ስለ ኮርና ታክቲካችን ምናምን ማወቅ ከፈለጋችሁ ዩቲዩብ ላይ ያስቀመጥኩትን ቪዲዮ እየሄዳችሁ ተመልከቱት። ይሄ ግን ማለት ነው ክሊር የሆነ ይኸውላችሁ ከጀርባ ቶዲቦ እየጎተተው ነው ራያን። ሁለተኛ ነገር እጁን ይዞታል። ማን እጁን ካልያዘው ዴቪድ ራያ ይቀልበዋል ክሮሱን። በጣም ትክክለኛ ኢንተርፌር ነው። ገብቷል አይደለም? እኛ ያገባነው ጎል ምናምን እንዳለ ያገባነውን ጎል እየገባችሁ ተመልከቱት። አንድም የበረኛውን እጅ የኛ ተከላካይ እጁን ይዞት ካገባን ምንም እንደዛ አይነት ጎል የጸደቀ የለም። ገብቷችኋል? ይኸውላችሁ ይሄንን ጎል ነበረ፣ ይሄም ተሻረ ከሌስተር ሲቲ ጋራ ማለት ነው። አንድ ሰው እኛ የሆነ ነገር ሲፈጠርብን ማልቀስ እንዴ! ፕሪሚየር ሊጉ እኛ ላይ ስንት በደልን ያደረሰው ፒጄ ሞይድ ስንቴ ነው ይቅርታ እያለ ነው የነበረው። ከአመት አይደለ እንዴ ጨዋታው ካለቀ በኋላ ኦፍሳይድ ነበረ እንትና ምናምን ቫር እያለ ኦፍሳይድ የሆነ ኳስ ጸድቆብን አይደል እንዴ ብሬንትፎርድ አንዳቸው ያስወጣል። ምን ማለት ነው እንዴ? ጭንቅላታችሁን መጠቀም አለባችሁ እኮ። እንደዚህ አይነት ኳስ ምንም ጸድቆ አያውቅም፣ በየትኛውም ታሪክ ጸድቆ አያውቅም። ገብቷችኋል? እኔ ሁላችሁ የአርሰናል ደጋፊዎች እንደው ለዛሬ ይህን ቪዲዮ ላስቸግራችሁ፣ በደንብ ኮፒ ሊንክ አድርጉልኝ። እንዴት አይነት ደንቆሮ ብትሆኑ ነው ግን የዚህን የዴቪድ ራያ ፋውል አይደለም ብላችሁ የምትከራከሩ? ዳኛው ዋንጫ ሰጣችሁ ምናምን። የምር ግን ጤነኛ ናችሁ? እግዚአብሔር እንዴት አንድ ህሊና ያለው ኳስ ረጅም ዓመት ያየ ሰው ምናምን እኔ እኮ ምንም የማያውቅ ኳስ ምናምን እኮ አምጥተህ እንትን ብትለው
ተውት፣ ይሄ ተውት። ከጀርባው ሲጎትተው ነበር። ፍፄ ፉትፉሉን አንሰርታበታለች። ቪዲዮ ገብታችሁ ምርገዝ እዚህ ቪዲዮ ማምጣትም አይን አለ እንዴ? አውቃ አንተ ሪያሊቲውን ሽምጥጥ አድርገህ ይሆናል አይደል? ቋጥረ ስትጋጋት ጨጓራ እንደዚህ ፕላስተር ይዘን ስንለጠለ አደሳካ ሲለ መተ ዳኛ ዘረባችሁ። ኮንቴንት ቢቀርስ እንዴ የማይሆን ሪያሊቲ ያሉን ነገር ለምን ትወራላችሁ? ባትወሩስ እንዴ በቃ ኮንግራ ምናምን ማለትም እኮ ይቻላል ቪዲዮ ለመስራት ማለት። ከዛው ቋጥረን ነበር አልተሳከም ትችላለህ። እንዴት ይሄን ፎል አይደለም ትላለህ? ስቷል ጨጓራ አልጡልሃል ምና ያ ደግሞ እኮ ነው ደስ ይሉኛል ማለት ነው። እንዴ በቃ እኔ ምን አገባን ግን እንኳን ፎል አይደለም ብለ ዳኛ ምናምን እንዳትል እንዴ። እግዚአብሔር አንድ ህሊና ያለው ሰው አንድ እንዴት እንኳን ፎል ነው ብሎ ይከራከራል። ፎል አይደለም ብሎ ይከራከራል። ከጀርባ ቲሸርቱ ሲጀመር ይሄ ባይሆን ራሱ ከጀርባ ቲሸርቱን ሲጎትበት የነበረው መንገድ ብቻ እንትን ፎል ያሰጣል ማለት ነው። አይደለም ሁለት ፎል ተሰርቶ ነው ሁለት ተጫዋች አንድ ግብ ጠባቂ ላይ በዚህ መልኩ ፎል ሰርቶ ፍጥጥ ብለህ መተማት ፎል አይደለም ብለህ ትከራከራለህ። ይሄ ጥላቻ ነው በቃ ከውስጥ የመነጨ ጥላቻ ማለት በቃ ብለ 90-100 ደቂቃ እንትን ብለህ አልሳካልህ ሲል በመጨረሻ መተህ እንደዚህ ነው ብለህ ትላለህ ማለት ነው። ስታስጠሉ እግዚአብሔርን በጣም የሚደብር ነገር ነው። በቃ እኔ ሪያሊቲን አንዳንዴ እርግጠኛ ደግሞ ውስጣችሁ ባያቅ ምናምን ይሁን አወዛጋቢ ቢሆን እኮ ኦፍ ኮርስ እሺ ኖርማል ነው ገብቷል። የእግር ኳስ ነው ኦፒኒየንም መናገር ይችላል። ግን ፍጥጥ ብለህ መተህ ሪያሊቲ ያለውን ነገር ሽምጥጥ አድርገህ ይዳኛ እንትን አይባልም። ከዚህ በፊት እኔ በጣም ብዙ በእንደዚህ አይነት መልኩ የተሻሩ ጎሎችን በጣም ብዙ አምጥቼ እዚህ ጋር ሜንሽን ማድረግ ይችላሉ። ግን እንደዛ ማድረግ አይጠበቅብኝም። ማስረጃ ማምጣት አይጠበቅብኝም። አይንህ ማስረጃ ነው ጀስት እዚህ አይንህን ከሸመጠት በኋላ አቅም እንግዲህና የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉልኝ አደራሽ። ፎሎ ማድረግ እንዳይረሳ። ይመቻቹ። ፕሪሚየር ሊጉ የሌባ ሊግ ነው ሲሉ ሰማቸውና በጣም አሳቁኝ። ስለዚህ 13 ዓመት ሙሉ የሰረቃችሁትን የስርቆት ዋንጫ መልሱና ቀጣይ ዓመት ከዜሮ የፖሊስ ሊግ አድርገን እንጀምራለን ማለት ነው። አይሻልም? ምድረ ቅሪ ላሁላ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው የሌባ ሊግ ገብርኤልን የሌባ ሊግ። በጣም ብዙ ሰው አቢን ምን ሆነ ነው ተቀልድ ብዙ ነገር እያላችሁት ነው እናንተ ሰዎች። ፍቱ። በተፈጥሮ አይቀለድም። ገባ? ካላየስ በቃ ካላየ ኖርማል እኮ ነው። ፍቱት። እኔ እቺ ጎል ስትቆጠር ማለት ነው የእያንዳንዱ ክለብ ደጋፊ እኛ ላይ ያለውን ጥላቻ ነው ያየሁት። ምን አይነት አጨፋፈር ነው የጨፈሩት? ሻምፒዮን የሚሆኑት እኮ እነሱ ናቸው የሚመስሉት። እናቴ ትሙት ይሄንን ኳስ አያሰጥም፣ ቅጣት ምት አያሰጥም፣ ጎል ነበረ እያሉ ይከራከራሉ። ይሄንን ኳስ አባቴ በረኛ እኮ ነው። ፔናልቲ ቦክስ ውስጥ የትኛውንም በረኛ መንካት አትችልም። ይሄንን ጋታቅም ዝም ብለህ በስሜትህ ብቻ እምትነዳ ገልቱላ ነህ። እናቴ ትሙት አስረግጬ ነው የምነግርህ። ዛሬ የፈለግከውን ማምጣት ትችላለህ። እንደዚህ በእጃቸው የሌባ ሊግ ገብርኤልን የሌባ ሊግ። አብዬ ከፋህ እንዴ? እንዲች ብሎ እንኳን ደስ አላችሁ ስላለ በረኛው ምን ለይረፍ ነገር ያላየን ቦሌ ኤርፖርት ይረፍ በቃ ይለፍ ምናምን ብለን ነው እንጂ ከነ ማስረጃ ነው ማመጣለ። የሌባ ሊግ ነው ፕሪሚየር ሊግ የሌባ ሊግ። ትላንት የነበረው የዌስትሃም ኮርና ፋውል ነው ይዞታል። ልጁ በጣም ፋውል ከታችም ተይዟል። አለቀ። ፋውል ነው እሱን እናምናለን። ነገር ግን ይሄ ኳስ ፔናልቲ አልተባለም። ተመልከቱት። ጁጁሱ የሚሰራ ነው ይመስለው ሳሊባ ይዞት ማለት ተመልከቱ። ይሄ አልተባለም። ፔድሮ እንደዚህ ተመቶ ይሄም ፔናልቲ አልተባለም። ተመልከቱት ብቻ ተመልከት። አስቶን ቪላ ላይ ከዚህ በላይ በረኛው ምን ያደርግ? ማርቲኔዝን ከዚህ በላይ ምን ያደርገው? ይሄ ፋውል ይሄ ጎል ነው የገባ የተባለው። ፋውል ተብሎ አልቀረም። ተመልከት። ማንቸስተር ዩናይትድ ላይ ያለ ታስታውሳላችሁ። ሳሊባ እንደዚህ ይዞት ነው ጎሉ የገባው፣ ግን ጎሉ ጸደቀ። ጭራሽ ባርም አልታየም። እና እናንተ አይደላችሁም ሌባ፣ ፕሪሚየር ሊጉ ግን ሌባ ነው። ሊጉ ሌባ ነው። ይሄን ግን እመን። የማንቸስተር ዩናይትድ ሌጀንድ እና የቀድሞ ግብ ጠባቂ ፒተር ሽማይክል ስለዚች የተሻረችው የዌስትሃም የመጨረሻ ደቂቃ ጎል እጅግ አስገራሚ የሆነ አስተያየቱን ሰጥቷል። እንደ ፒተር ሽማይክል ገለጻ ከሆነ አርሰናሎች ሙሉ አመቱን ኮርና ሲያስቆጥሩና ኮርና ሲከላከሉ እንደዚህ ተጫዋቾችን ሲያንቁና ሲጥሉ ነበረ። በዚህ መልኩ ቢሆን ኖሮማ ብዙ ኳሶች በተሻሩ ነበር። ይሄ የዌስትሃም ጎል ፈጽሞ ሊሻር አይገባውም ነበር፣ ዳኝነቱ ትክክል አይደለም በማለት የዳኝነቱን ውሳኔ በመቃወም ከጨዋታው በኋላ ፒተር ሽማይክል አስተያየቱን ሰጥቷል። እንደዚሁም ደግሞ አሁን ላይ በተደጋጋሚ ምልሰቶች በቫር ሳይታይ የቀረ ዴክላን ራይስ ማቫርፓኖስ ላይ የሰራው ጥፋት በጣም አስገራሚ ነው። እንዴት ይሄንን ሚስ ያደርጉታል? በቫር ሲያዩት ግብ ጠባቂው ላይ የተሰራውን ጥፋት ብቻ ሳይሆን ዴክላን ራይስ ደግሞ ተከላካዩ ማቫርፓኖስ ላይ የሰራውን ጥፋት ማየት ነበረባቸው፣ ጎሉ መጽደቅ ነበረበት በማለት በርካቶችን በሁለት ከፍሎ እያከራከረ ይገኛል። እናንተስ ይህንን የዳኝነት ውሳኔ እንዴት ታዩታላችሁ? ውሳኔው ትክክል ነበር ወይስ ደግሞ ጎሉ መሻሩ ትክክል አልነበረም? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። የሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፋውሉ ድብና ያለ ፋውል
እኔ ፋውል አይደለም ብላችሁ የምትከራከሩ ሰዎች፣ እኔ ጭፍን ሆናችሁ አመለካከት የምታዩ ሰዎች ጤነኝነታችሁ ያሳስበናል። ጎሉ ለምን ተሻረ? ፋውል ስለሆነ ዴቪድ ራያን ጨቁነውት ከኋላ እንደውም ከኋላ አላሳይም እንጂ ቶሊሶ ራሱ እንዲየጎተተው ፋውሉ ድብና ያለ ፋውል። የኛ ጥያቄ ሊጉ ለነሱ አዳልቶ ለኛ ለምንድን ነው የሚተወው? እኛ ለሊጉ የእንጀራ ልጆች ነን ወይ ነው? እኛ ለሊጉ ባዳ ነን ወይ? ጥያቄያቸው ለነሱ ቫር የሚታይላቸው ለኛ ቫር የማይታይበት ምክንያት ምንድን ነው? በቃ ሊጉ ለናንተ ብቻ የሚያደርገው የተለየ አስተዋጽኦ ይቅር ነው የኛ ጥያቄ። እንዴ ቫር አርሰናልን በል እንደኛ ቫርሰናል እኮ ነው ማለት የቀራን እኮ ያ ነው ጥያቄ። አሁን እኛ የእንጀራ ልጅ ነን ወይ ለሊጉ እንጂ እኮ ፋውሉ ድብና ያለ ፋውል እሱ ያከራከረ። ግን ለእናንተ የተለየ ድጋፍ ለምን ተደረገ? ይሄ ፋውል ነው በቃ ምንም ግልጽ እኮ ነው። ምንም የሚያከራክር ነገር የለውም። ሱስ ሆኖብን ነው እንጂ ግልጽ ፋውል ነው። ገባ? ምንም ጥያቄ የለውም። ጥያቄ የሌለው ፋውል ነው። ይሄ ዘበር ጥየቃ ነው ወይ? እንዴት ነው የሚያቅፉኝ? ማን ናፍቂያቸው ነው? የናፍቆት ነው ይሄ። ወንጀለኛ እንዲያያዝም ወንጀለኛ ነው ይሄ። ቡንደስሊጋ ላይ የተጫወተው ጨዋታ ነው። እኔ ኮረሳል ቡንደስሊጋ ነው ይሄ። አይ ያው ምን እንዳመጣለን ብቻ ከገባ ገባ ነው። እንኳን ደስ አላችሁ። ዋው! አይ ግን ዛሬ አርሰናል ላይ ባለቀ ደቂቃ ተቆጥሮ የተሻረው ኳስ ትክክል ነው፣ መሻር ነበረበት። ዳኛው ስራውን ሰርቷል፣ ትክክል ነው። ግን እኔ የምበሽቅበት አንዳንድ ነገር አለ። ይዩት ማለት በቃ የማይቻል ከሆነ ለምንድን ነው ህጉ ሁሉም ጋር ተግባራዊ የማይሆነው ነው? አሁን እስካሁን አርሰናል ስንት ቡድን ላይ እንደዚህ አድርጎ ጎል አስቆጥሯል። ስንቴ ተቆጥሮለታል። ማን ዳኛ በረኛ ሲረብሽ ተጫዋች ሲያንቅ ምን ሲል ምን ዳኛ ብዙ ጊዜ ላሽ ብሎ አልፎታል። ዛሬ ደርሶ ለሱ ሲሆን ህጉ ይከበራል ነው አሁን ጥያቄያችን። ደግሟችሁ ያቃል ቋጠሮ የምር ደከመኝ ነው የምላችሁ፣ የምር ደከመኝ። ብቻ ማንቸስተር ይቅደም ብለናል። ዛሬው ጨዋታ ላይ ማለት ነው ይሄ ኳስ ፋውል ነው አይደለም በሚል እንግዲህ ውዝግብ ዳኛው የተሰደበ ነው የሚገኘው። በእኔ እይታ ምንም ያወላደ ነገር አይደለም። በአብዛኞቻችን እይታ አይ ቲንክ ይሄ ኳስ በቃ ትክክለኛ ፋውል ነው። በጣም ፋውል ነው። ምክንያቱም ራያ ኳሱን ኮንትሮል ማድረግ የሚችለውን ኳስ እንዳይዘል ማለት ነው የዌስትሃሙ ተከላካይ በክርኑ እንዳይዘል እያደረገው እየታገለው ነበር። ከዛ በተጨማሪ እንደውም ቫርጋ ትንሽ ስህተት ያለ ይመስለኛል። ከምን አንግል እንዳዩት አላቅም። ቲሸርቱ ሁሉ ራያ እየተያዘ ነበር መጨረሻ ላይ አይታችሁ ከሆነምና ይሄ ኳስ ምንም ጥያቄ የለውም ፋውል ነው። እንደውም በዛሬው ጨዋታ ለቋጣሪያንስ ማለት ለሲቲ ደጋፊዎች ማለት ነው የእናንተንም እድል የዌስትሃምንም እድል ያባከነው መጮውና መሰደብ ያለበት ይሄ ተጫዋች ነው ማቲያስ ፈርናንዴዝ። ከምሬን ነው የምላችሁ በተለይ አርሰናሎችን እድለኛ ያደረጋቸው። ምክንያቱም ያን ጎል ቢያስቆጥሩት ኖሮ ዌስትሃሞች በጣም ማጥቃታቸው እንደውም ይበልጥ ይጨምራል ወይ ደግሞ በጣም ይከላከላሉ። ይሄ ጨዋታ ካንዳቻ የማይዘል ጨዋታ ነበር። ለማንኛውም በድጋሚ አርሰናል ፋሚሊዎች ኮንግራ ማለት ፈልጋለሁ አርሴ ፋሚሊ። እናም እንግዲህ ይሄ ምንም ግልጽ ፋውል ነው።